የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ምእመናን እንኳን ለበዓለ ደብረ ታቦር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ክብር መገለጫ ቀን እንኳን በሰላም አደረሳችሁ አደረሰን እላለሁ። አሁን እኔ ማሰማችሁ ዋዜማ ነው። ዋይ ዜማ ብርሃነ መለኮቱን እንዳያይ ሀጥ ይሁዳን ለመጀመሪያ ሰናክሬምን ያስወግዱታል ነው። ሁለተኛው ደግሞ ሲተረጎም ለይሁዳ ነውና እሱ ስላለ ሶስቱም ባለሟሎቹን ይዞ ወጣ ነው። ልብሱም ነጭ እንደበረድ ነጭ ሆነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች እንኳን ለደብረ ታቦር ዋዜማ በሰላም አደረሳችሁ። እግዚአብሔር አምላክ በቸርነቱ ሱባኤያችንን አስፈጽሞ ለትንሣኤዋ ለዕርገቷ ያደርሰን በማለት ጀምራለሁ። አሁን እኔ ማሰማችሁ ዋዜማ ነው። ዋይ ዜማ ቅዱስ ያሬድ በድጓ ዋይ ዜማ ብሎ ስለተናገረ ዋይ ዜማ ማለት እንዴት ያለ ዜማ ነው? ዋይ በትግራይ ቋንቋ ዋይ ካለ ማድነቁ ነው እና ዋይ እንዴት ያለ ዜማ ነው ማለት ነውና ከዛ የተወሰደ ነው ዋዜማ የተባለው። አሁን የምቃኝላችሁ ከዛ የምተረጉምላችሁ ዋዜማ የደብረ ታቦር ዋዜማ ነው ማለት ነው። ሃሌሉያ ወአመሰዶስ ነሶሙ ኢየሱስ ለጴጥሮስ ወለያዕቆብ ወለዮሐንስ ወአዕረጎሙ ደብረ ነዋሃ እንተ ባሕቲቶሙ ይላል በጎን ወተወለጠ አራያሁ በቅድሜዎሙ ወአልባሲሁን ኮነ ጸዓዳ ከመ በረድ ወመፁ ኀቤሁ ሙሴ ወኤልያስ እንዘ ይትናገሩ ምስሌሁ ለኢየሱስ እንዘ ይትናገሩ መጻ ደመና ብሩህ ወጸለሎሙ መጻ ቃል እምደመና ዘይብል ዝንቱ ውእቱ ወልድየ ዘአፈቅር ሎቱ ስምዖ እንዘ ይትናገሩ መጻ ደመና ብሩህ ወጸለሎሙ በጻቃል እምደመና ዘይብል ዝንቱ ውእቱ ወልድየ ዘአፈቅር ሎቱ ስምዖ። ሀሌ ማለት ባለፈው ለመግለጽ እንደሞከርኩት ሀሌ ቅድመ ዓለም የነበረ ሉያ ዓለምን አሳልፎ የሚኖር ሀሌ ብዙ ሆኖ እስከ 10 ድረስ ይሄዳል በቁጥር
ነገር ግን የትርጉሙ አንድ እንጂ 10 ስለሆነ ሌላ ትርጉም የለውም። ስለዚህ ሃሌሉያም ቢል ሃሌ ማለት ቅድመ ዓለም የነበረ ሉያ ዓለምን አሳልፎ የሚኖር ማለት ነው። ወአመሰዱስ በስድስተኛው ቀን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ቂሳርያ የሚባል ቦታ የማቴዎስ ወንጌል ምዕራፍ 16 ቁጥር 1 ጀምሮ ቂሳርያ በሚባለው አደባባይ ሐዋርያትን ሰበሰባቸው። በስድስተኛው ቀን ነው ባጭሩ። ይህ ወንጌል የሚገኘው በማቴዎስ ወንጌል ምዕራፍ 17 ላይ ነው። አሁን መዝሙር ከየት መጣ ሚለውን ብቻ ነው እኔ ማስገንዘብ ምፈልግ። ትርጓሜ ብዙ አንድምታ ሞልቷል። ብዙ የተራቀቁ ሊቃውንት አሉ። አሁን እኔ መዝሙር ለሚቃወሙ ሰዎች ነው። መዝሙር ከብሉይና ከሐዲስ የተወሰደ እንጂ ከየትም የመጣ የማንም ድርሰት እንዳልሆነ ቅዱስ ያሬድ መጀመሪያ የትርጓሜ መምህር ነበረ። ከዛ በኋላ ዜማ ተገለጠለት ነው ታገረው ከብሉይና ከሐዲስ አምጥቶ እንጂ ከየትም አምጥቶ እንዳልሆነ ለመግለጽ ነውና ይህ መዝሙር ቀጥታ የተወሰደው ከማቴዎስ ወንጌል ምዕራፍ 17 ቁጥር 1 ላይ ካለው የደብረ ታቦር ወንጌል ነው የተወሰደው። እንዳለ ጠቅላላ ነው ይዞት ሄደው አንድም አልጨመረበትም ሌላ። ምን ይላል ቃሉ? ወአመሰዱስ ነስኦሙ ኢየሱስ በስድስተኛው ቀን ኢየሱስ ክርስቶስ ለጴጥሮስ ጴጥሮስን ወለያዕቆብ ያዕቆብን ወለዮሐንስ ዮሐንስን እነዚህን ሶስቱን ስምንቱን ከእግረ ደብር ተዋቸው። ያው ይሁዳ ስላለ ነው። ይሁዳ ወደ ተራራው እንዳይወጣ ትንቢት ስለተነገረበት ነው። ያአተተው ወለሃጥ ከመየራይ ስብሐተ እግዚአብሔር የእግዚአብሔርን ምስጋና ብርሃነ መለኮቱን እንዳያይ ሀጥ ይሁዳን ለመጀመሪያ ሰናክሬምን ያስወግዱታል ነው። ሁለተኛው ደግሞ ሲተረጎም ለይሁዳ ነውና እሱ ስላለ ሶስቱን ባለሟሎቹን ይዞ ወጣ ነው። ሶስቱ ባለሟሎቹ ደግሞ ጴጥሮስ ነው፣ ያዕቆብ፣ ዮሐንስ። ያዕቆብና ዮሐንስ የዘብዴዎስ ልጆች ናቸው፣ ወንድሞች ናቸው። ጴጥሮስም ቤተሰብ ነው። ጌታ ደግሞ ወረተኛ አይደለም። መጀመሪያ ያቀረባቸውን እነሱን ነው እንጂ ዛሬ አንዱን አቅርቦ ነገ ሌላውን ማቅረብ ስለማይፈልግ ነው ተብሎ ተተርጉሟል። እንግዲህ የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ምእመናን እንኳን ለበዓለ ደብረ ታቦር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ክብር መገለጫ ቀን እንኳን በሰላም አደረሳችሁ አደረሰን እላለሁ እና ወአይረጎሙ ደብረ ነውሃ ወደ ረጅሙ ተራራ አወጣቸው። ቀጥታ ወንጌል ነው። እንተ ባሕቲቶሙ ብቻቸውን ወደ ተራራው ወሰዳቸው። ወተወለጠ አርአያሁ አርአያው መልኩ ተለወጠባቸው ሲል አሁን 3 ክንድ ቁመቱ ሌላ ሆነ ለማለት አይደለም። ያ 3 ክንድ ቁመቱ በብርሃን ተሞላ ማለት ነው። ስለዚህ ወአልባሲሁኒ ኮነ ጻዕዳ ልብሱም ጻዕዳ ሆኖ ወይም ነጭ ሆኖ ታያቸው። አሁን ይህ እንግዲህ ብርሃነ መለኮቱን ነው። አንዳንድ ጊዜ እዚህ ላይ የአባታችን የሊቁ የመመኪያችን የአባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር የተባለ የምንኮራባቸው የኢትዮጵያው ሊቅ የአዳም ልጅነት ናት ብልጭ አለች እንጂ ብርሃነ መለኮቱ አይደለም የሚል ስላለ አይነቀፍም። ነገር ግን የሊቃውንት አባባል ተብሎ ይወሰዳል እንጂ የአዳም ልጅነት አስደንግጣ ይሄን ያህል የምታደርግ አይደለችምና ሊቃውንት የሚሉት ብርሃነ መለኮቱ ነው። ይሄንን ምዕመናን እንድትገነዘቡ ፈልጋለሁ። ወአልባሲሁኒ ኮነ ጻዕዳ ልብሱም ነጭ እንደ በረድ ነጭ ሆነ። ወመፁ ሀቤሁ ሙሴ ወኤልያስ ሙሴና ኤልያስ ወደሱ መጡ። ሙሴ አሁን አልነበረም፣ በብሉይ ኪዳን የነበረ ነው። ከመቃብሩ አስነስቶ አመጣው። ኤልያስን ደግሞ ብሔረ ሕያዋን ካለበት ላይ ይዞት መጣ። አሁን 3 ነበሩ። ሙሴና ኤልያስ ሲጨመሩ 5 ሆኑ። ተራራ የቤተ ክርስቲያን ምሳሌ ናት። ስለዚህ በቤተ መቅደስ 5 ልዑካን ለመቀደሳቸው ምሳሌ ነው። ከ5 ልዑካን ወደ ታች አይወርድም። የችግር ካልሆነ
አንድና ሁለት በኢትዮጵያ ምድር ይህ አይሆንም። ምናልባት በአውሮፓው በአፍሪካው ሀገር ሰው በሌለበት ነው ሁለትም ሶስትም እየሆነ የሚቀደስ እንጂ በኢትዮጵያ ካህናት ሊቃውንት በሞሉበት ዲያቆናት በተረፉበት ከአምስት ወደ ታች ወርዶ አያውቅም በኢትዮጵያ ምድር ማለት ነው። እግዚአብሔር አምላክ በቸርነቱ ዘንድሮ በሰላም ጠብቆ እንዳደረሰን ከርሞ ደግሞ በሰላም እንዲያደርሰን እመኝላችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ስለዚህ መነሻችን ይሄ ነው። እነሆ ሁለት ከነቢያት ኤልያስንና ሙሴን አመጣ። ከዚህ ደግሞ ከሐዋርያት ሶስቱን ጴጥሮስን፣ ዮሐንስን፣ ያዕቆብን አድርጎ አምስት ልኡካን አደረገ። ውስጠ ምስጢሩ ግን የብሉይና የሐዲስ ምሳሌ ነው። ከብሉይ ኤልያስንና ሙሴን ማምጣቱ በቤተ ክርስቲያን ብሉይና ሐዲስ፣ ከሐዲስ ደግሞ እነ ጴጥሮስና ዮሐንስን ወሰደ። በቤተ ክርስቲያን ብሉይና ሐዲስ ለመተርጎሙ አምሳል ነው። ይህም ብቻ አይደለም። እንግዲህ ከደናግል ኤልያስን አመጣ። ከማዕስባን ወይም ደግሞ ካገቡ ከክቡር ጋብቻ ደግሞ ሙሴን አመጣ ማለት ነው። አንዳንድ ጊዜ ባለጋብቻዎች ጋብቻ ነው እንጂ ክቡር ድንግልና ምንድነው እንዳይሉ መንግስተ ሰማያት ለሕጋውያን እንጂ ለደናግል አትሆንም እንዳይሉ ደናግልም ሕጋውያንም የሚገቡባት መሆኑ፣ በቤተ መቅደስ ደግሞ ደናግል ብቻ ነው እንጂ የሚቀድሱ ሕጋውያን አይቀድሱም እንዳይባል ደግሞ በቤተ መቅደስ ሕጋውያንም ደናግልም እንደሚቀድሱ በገዳም የራሱ ሥርዓት ስላለው እንግዲህ ሙሴ ወኤልያስ እንዘ ይትናገሩ ምስሌሁ ለኢየሱስ ከኢየሱስ ጋር እየተነጋገሩ መጡ አለ። አሁን ያን ጊዜ ወድቀዋል፣ አላወቁትም። ተነስተው ጴጥሮስ የሚናገረውን አያውቅም ነበርና ንግበር ሰለስተ ሰቃለወ ይላል። ሶስት ቤቶችን እንስራ፣ አሐደ ለከ አንድ ለአንተ፣ ወአሐደ ለሙሴ አንድ ለሙሴ፣ ወአሐደ ለኤልያስ አንዱን ለኤልያስ እንስራ ብሎ የሚናገረውን አያውቅም ነበር። ድንጋጤ የተነሳ ነው ይላል። እንዘ ይትናገሩ እየተናገሩ መጡ የተባለው ይህ ነው። መጻ ደመና ብሩህ ወጸለሎሙ ደመና መጥቶ ጋረዳቸው ነው። ጋረዳቸው። ይሄ ደመና ምንድነው? ይሄ ደመና ደግሞ የባህሪው ክብሩ ነው። ለነሱ እንዳይደነግጡ በባህሪው ማየት የሚችል ስለሌለ ደመና አድርጎ፣ ለምሳሌ ደመና ጾረቶ ደመና ተሸክማ ወሰደችው ይላል ግብረ ሐዋርያት ላይ። ሰማይና ምድርን ራሱ በእጁ ያዘ እንጂ ሰማይና ምድር እሱነን መያዝ አይችሉም። ነገር ግን ደመና ይዞት ወጣ። መሰጦ ደመና ወሰወሮ ይላል ቅዱስ ያሬድም። ደመና ነጥቆ ከፊታቸው ሰወረው ይላል። ለነሱ ደመና ሆኖ የታያቸው ለሱ የባህሪ ክብሩ ነው ይላል። ስለዚህ አሁን ደመናው ይሄ ምንድነው? የባህሪ ክብሩ ነው ማለት ነው። የደብረ ታቦር ደመና ይሄን ብሎ መጻ ቃልም ደመና ዘይብል ከደመናው ደግሞ እንዲህ የሚል ቃል መጣ። ዝንቱ ውእቱ ወልድየ የምወልደው የምመለክበት የምሰገድበት ልጄ ይሄ ነው። የባህሪ ልጄ በዚህ ያደረው አላለም ተብሎ የተተረጎመው ይሄ ነው። በዚህ ህድረት አርጎ አይደለም በዚህ ያደረው አላለም። ይህ እሱ ብሎ ዝንቱ ይህ ብሎ ገለጠው ማለት ነው። እንግዲህ አብ እግዚአብሔር አብ የባህሪ ልጁን እንግዲህ የመለኮት እንግዲህ ባህሪ የመለኮት በመለኮት አንድ ናቸው። ስለዚህ የባህሪ አባቱ አብ የባህሪ ልጁ እግዚአብሔር ወልድ ነው። ስለዚህ የምወልደው ልጄ ይህ ነው ብሎ በወንጌል የተጠቀሰው አሁን በዋዜማ ወይም በመዝሙር ሆኖ መጣ ማለት ነው። ዝንቱ ውእቱ ወልድየ ዘአፈቅር የምወልደው ልጄ ይሄ ነው። ወሎቱ ስምዕዎ እሱን ስሙት አለና እንዲያውም በስጋ መፍረድ የሱ ስለሆነ ኋላም ራሱ አሁን በስጋ እንደተገለጠ ተመልሶም ደግሞ ሊፈርድ የሚመጣ ተገልጦ የሚፈርድ እግዚአብሔር ወልድ ነውና እሱን ስሙት ብሎ ይሄን ነገር ተናገረ። ስለዚህ የዚህ ዋዜማ ትልቁ ትርጓሜው ይሄን ይመስላል። ከየት መጣ? ቀጥታ ከመጻሕፍት ሐዲሳት
ያውም ከማቴዎስ ወንጌል ምዕራፍ 17 የተወሰደ ነው ማለት ነው። መዝሙር ማለት ቅዱስ ያሬድ የተናገረው መዝሙር ከምን ነው የመጣው ተብሎ ስትጠየቁ ቀጥታ ከብሉይና ሐዲስ መሆኑን ለማረጋገጥ ነው። እንግዲህ ይህን ይመስላል። በስመ ለዓለሙ ያው በነገ ወይም የደብረ ታቦር ዕለት የሚባል አሃደ ለከ ወአሃደ ለሙሴ ወአሃደ ለኤልያስ ንግበር ማይደረ ቅዱስ ጴጥሮስ በዛ ላይ ተናግሮ አሃደ ለከ ወአሃደ ለሙሴ ወአሃደ ለኤልያስ አንድ ለኤልያስ አንድ ላንተ አንድ ለሙሴ አንድ ደግሞ ለኤልያስ አዳራሽን እንስራ ብሎ ተናግሯል። ከዚህ ላይ አንድ ዝማሬ ዘምሬላችሁ የመጨረሻ ልጨርስ። አሃደ ለከ ወአሃደ ለሙሴ አሃደ ለከ ወአሃደ ለሙሴ ወአሃደ ለኤልያስ ንግባ ማይደር ወአሃደ ለኤልያስ ንግበር ማይደር ይላል። አሃደ ለከ ወአሃደ ለሙሴ አሃደ ለከ ወአሃደ ለሙሴ ወአሃደ ለኤልያስ ንግበር ማይደረ ወአሃደ ለኤልያስ ንግበር ማይደረ አሃደ ለከ ወአሃደ ለሙሴ አሃደ ለከ ወአሃደ ለሙሴ ወአሃደ ለኤልያስ ንግበር ማይደረ ወአሃደ ለኤልያስ ንግበር ማይደረ